በአሁኑ ሰዓት ስለ ኢራን ሰበር ዜና ሰምቷል። እንዴት ውላችኋል? የኢራን ተደራዳሪ አካሎች በመጨረሻም እንግዲህ ወደ ፓኪስታን እንዳመሩና ከሰዓታት በኋላ ፓኪስታን እንደሚደርሱ በአሁኑ ሰዓት እየተነገረ ይገኛል። ኢራንም የተወከለችው በውጭ ጉዳይ ሚኒስትሯ ሲሆን የውጭ ጉዳይ ሚኒስትሯ ወደ ፓኪስታን በአሁኑ ሰዓት ማምራታቸው ተነግሯል። ከሰዓታት በኋላ እንግዲህ ፓኪስታን በመግባት ከአሜሪካ ጋር ንግግር ለማድረግ ዝግጁነታቸውን ጨርሰው ወደዛ አምርተዋል ተብሏል። ታዲያ ይህ ከኋላ የምትመለከቱት በዚህ ሰዓት አሜሪካ ያላት አሰላለፍ ነው። በሚድል ኢስትና እንዲሁም በቀይ ባህር ላይ እጅግ በጣም ብዛት ያላቸው መርከቦች ማለትም ወደ 21 የሚጠጉ የጦር መርከቦችን አሰልፋለች። ዝግጅቷን ጨርሳለች አሜሪካ። ታዲያ ይህንን ጦርነት በበላይነት እየመራ ያለው የአሜሪካኑ ሴንትራል ኮማንድ በአሁኑ ሰዓት እንደተናገረው ከሆነ አሜሪካን ከ20 ዓመት በፊት ማለትም ከ20 ዓመት ወዲህ አይታው የማታውቀውን የጦር መርከቦችን ብዛት ወደ ሚድል ኢስትና ወደ ሬድ ሲ ልካለች። ታዲያ ከላይ እንደምትመለከቱ በአጠቃላይ በእነዚህ ጦር መርከቦች ውስጥ ወደ 15000 የሚጠጉ የአሜሪካን ወታደሮች ሬዲ ሆነው ማለትም ዝግጁ ሆነው እየጠበቁ ይገኛሉ ተብሏል። በእነዚህም የአሜሪካን የጦር መርከብ ስብስብ ውስጥ 3ቱ የጦር ጀቶችን የሚሸከሙ መርከቦች ናቸው። እነሱም ወደ ሚድል ኢስት ደርሷል ተብሏል። እነዚህም የጦር መርከቦች በአጠቃላይ ወደ 200 የሚጠጉ የጦር ጀቶችን ጭነዋል፣ ሬዲ ሆኗል ተብሎ የተነገረ ይገኛል። ታዲያ እንደሚታወቀው የባለፈው ጦርነት ድንገት የተጀመረው በቅዳሜ ቀን ነበር። ይህንንም ፍራቻ ይመስላል እንግዲህ የኢራን ባለስልጣኖች ወይም የኢራን ተደራዳሪ አካሎች በዛሬው ዕለት እንግዲህ ወደ ፓኪስታን ያመሩት። ምናልባትም ይህም ብዙ ነገሮችን የሚቀይር ይሆናል። ኢራን ተገዳ ነው ወደዚህ ሄደች ያለችው ወይስ አሜሪካን ተገዳ ነው ወደዚህ እየገባች ያለችው? ሀሳባችሁን ኮመንት ላይ አስቀምጡልኝ። ነገር ግን ጥሩ ዜና ተሰምቷል። የኢራን ተደራዳሪ አካሎች በመጨረሻም እንግዲህ ወደ ፓኪስታን እንዳመሩና ከሰዓታት በኋላ ፓኪስታን እንደሚደርሱ ተነግሯል። ብሩክ ነኝ፣ እመለሳለሁ። ፎሎ እና ላይክ ማድረግ እንዳትረሱ።